አንድ መስሪያ ቤት ምን ይደረጋል መሰለ ስብሰባ ሲሰበሰቡ በጣም ስብሰባ ላይ ወሳኝ የሆኑ ሰዎች አሉ። ጋሽ ከሌ ቀርተዋል። አዎ ከቀሩሳቸው ወሳኝ ከሆኑ ስብሰባው ቁጭ ብሎ ይጠብቃል። ከዛ በኋላ ጉባኤው ተሟልቶ አንድ አሉ ቢመጡ ምንም አይጨምሩ ሰዎች ስብሰባው ላይ ዝም ብለው እጅ ማውጣት ማውራት እንጂ ፋይዳ የሌላቸው ሰዎች። ግን ኮሚቴም ቢሆኑ ምን ይደረጋል? ጋሽ እንትና መጥተዋል፣ ዋናው እሳቸው ናቸው። ማን ቀርተዋል? እንትና ቀርተዋል። ችግር የለውም ስብሰባውን እንጀምር ይባላል። ማለት ቢመጡም ምንም የማይፈጥሩ ሲሆኑ በሌሉበት ይወሰናል። እና እግዚአብሔር ምንም የምትፈጥረው ነገር ስለሌለ ይሰማል። ምንም የምትፈጥረው ነገር ስለሌለ በሌለበት ነው መወሰን ያለበት። እንዴት? እንደገዛ ፈቃዱ ምክር ስላሴ መክሮ በቃ ማለት እንደወረተው ልካችንን ነው። ምን ልትጨምሩ ነው? በጣም ነው ጉራችን የበዛ። ፈሪሳዊ ሰው ችግሩ ያ ነው። ፈሪሳዊ ሰው ሃይማኖተኛ ሰው ችግሩ ነው። ልኩን አያውቅም። መደነቅ አለባችሁ በመዳናችሁ። መደነቅ አለባችሁ በመዳናችሁ። ኢየሱስ ለምንድን ነው አውጥቶ ማይጥለን ሲባል እናንተን ለመጣል ምክንያት አያስፈልግ። ለመጣል ቢሆን ኖሮ ማንንም ይተርፍ የለም። እና ታዲያ ለምንድን ነው ከሰጠኝ ሁሉ አንድ እንኳን ከቶ ወደ ውጭ አላወጣው የሚለው ሲባል ምክንያቱም የመጣሁት የላከኝን የአባቴን ፈቃድ ለመፈጸም ነው። አባቴ በጣም ናፍቋል። አባቴ በጣም ፈልጓል። በዘላለም ውስጥ ምኞት አለው፣ ፍላጎት አለው፣ ፈቃድ አለው። ምን ሲባል እንዲህ አይነት ሰዎችን በልጁ ሕይወት ለዘላለም መቁጠር ይህ የሱ ፈቃድ። ሲአባቱ በሉ እኔ ማን ነኝ? ዳዊት ከጫካ ወጣ፣ ከበገና ድርዳሪነት ወጣና ሳኦል ጠርቦ ቀርጾ ባሰራው የእንጨት ልጎ ባሰራው ዙፋን ላይ ዳዊት ሲቀመጥ ግራ ገባው። ዳዊት ከበገና ድርዳሪነት ከረኝነት ምናና ወጣውና ሳኦል የሚባል ሰው የቀድሞ ያሰራው በእንጨት ተቀጥቅጦ የተሰራ አንድ ከፍ ያለች ወንበር አለች። እሷ ላይ ሲቀመጥ አቤት እግዚአብሔር ሆይ ለዚህ ታደርሰኝ ዘንድ እኔ ማን ነኝ አለ። እኔ እናንተ አለን አይደል እንዴ ጉደኞች? እኔ እናንተ አለን አይደል? ከዚያ ከሲኦል ግርጌ ከታችኛው ክፍል አውጥቶ በቀኙ እዚያ ከኃይላት ካለቆች በላይ እኔ ማወራው በመዳናችሁ ላይ እንድትፈላሰፉ ሳይሆን እንድትገረሙ። ፈላስፋ በስቷል። የቸርች ፊሎሶፈርስ ሞልቷል። ይሄ ምንድነው? ቪውስ አለው። ይሄ ምንድነው? ግሪክ መጨመርልህ አማርኛውን ለማዳበር ነው። በአማርኛ ተጽፎልን አላል። እግዚአብሔር አሁን ወደፊት ፊት ለፊቱ ስንቆም በግሪኩ እና በሂብሩ ይለናል አይለንም እኮ። ልክ እኔ እንደዛ ሂብሩ ግሪክ እያልኩ ሳስተምር ወይም ስሰብክ ማለት ነው ሲሸነፉ ማለት ነው። የግሪኩም እኮ እንዲላል፣ የዕብራይስጡም እንዲላል። ግዕዙንም ከፈለክ ብዬ እኔ ደግሞ ግዕዝ ጨምራለሁ። ሳረጋው ምን መሰለህ? አሁን መሰለህ ይሄ ኤንሸንት ግሪክ ላይ